አርቲስት ዳግማዊት ፀሐዬ ላይ ሲዝትና ሲያስፈራራት የነበረው ግለሰብ በቁጥጥር ስር ዋለ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዝንቅ ዩቲዩብ ቻናል ቤተሰቦቻችን እንደተለመደው አጋርነታችሁን ለመግለጽ ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ በርከት ያሉ መረጃዎች በዩቲዩብ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ እያልኩኝ በአርቲስት ዳግማዊት ፀሐዬ ዙሪያ ያስኩላችሁን መረጃ ለእናንተ አቀርባለሁ። አብራችሁን ቆዩ። አርቲስት ዳግማዊት ፀሐዬ ማናት? ዳግማዊት ፀሐዬ በድምጽና በትወና ከሚታወቁ የኢትዮጵያ አርቲስቶች አንዷ ነች። ባለፉት ዓመታት በሙዚቃዋ የትዝታ የናፍቆትና ስሜትን የሚነኩ ዜማዎችን ይዛ ቀርባለች። እንደ ትዝታ ዘመናዊነትን የተላበሱና አገራዊ ይዘት ያላቸውን ዘፈኖች በመጫወት በአድማጮቿ ውስጥ ናፍቆትን እንዴት ማነሳሳት እንደምትችል የምታውቅ አርቲስት በመሆኗ በዚህም ትልቅ ስም አግኝታለች። ብዙውን ጊዜ ነፍስንና ልብን የሚነካ ነው ተብሎ የሚነገርለት ሙዚቃዋ የዘመናዊ ኢትዮጵያ የሙዚቃ ጥበብ ገጽታ አንድ አካል ሆኗል። ከቅርብ ጊዜ ስራዎቿ መካከል ምኔ ሞኝ የተሰኘው ዘፈን ያካተተውን ዳና ወርቅ የተሰኘ አልበም ለቃለች። ይህ ትራክ ለዜማውና ልዩ በሆነው አቀራረቡ ጎልቶ የወጣ ሲሆን ይህም በሙዚቃ ውስጥ ከዓመታት በኋላ እንኳን ድምጿን ማዳበር እንደቀጠለች ያሳያል። እንደ ሳውንድ ክላውድ ያሉ መድረኮች አሁንም ድረስ አንዳንድ የማይረሱ ስራዎቿን ያስተናግዳሉ። እንደ የብርጮ፣ ዳና፣ በቃላትና አካሌ ውቤ ያሉ ሙዚቃዎቿን ለታዳጊ ትውልዶች ተደራሽ አድርገዋል። የዳግማዊት ጉዞ ግን ያለ ፈተና አልነበረም። በቅርብ በሰጠቻቸው ቃለ መጠይቆች በድጋሜ ወደ ሙዚቃው ዓለም የተመለሰችው በኪነ ጥበብ ስርዓቱ ውስጥ ችግሮች እያሉ መሆኑን ገልጻለች። ምንም እንኳን አሮጌና አዳዲስ ስራዎች በእጇ ቢኖሯትም የሙዚቃው ዘርፍ ሁኔታ በነጻነት ለመልቀቅ እንዳልተመቻት ትናገራለች። ያም ሆኖ ወጣት አርቲስቶች ከቨር ሙዚቃ ወይም ያለፈ ዘፈኖች ላይ ብቻ ከመተማመን ይልቅ ኦሪጂናል ስራዎችን እንዲሰሩ ማበረታታቷን ቀጥላለች። ዳግማዊት ከሙዚቃዋ ባሻገር በግል ህይወቷ ሳይቀር እስከ ቅርብ ጊዜ ድረስ የምትወደድ ነበረች። በብዙዎች ዘንድ ቤቢ እየተባለ ከሚጠራው ከተወዳጁ ተዋናይ ሳምሶን ታደሰ ጋር ትዳር መስርታ የነበረ ሲሆን አንድ ላይ ቤተሰብ ገንብተው አድናቂዎቻቸውን ልክ እንደ ጥበባዊው ስራቸው የሚያደንቁትን ህይወት አጋርተዋል። ከ10 ዓመታት በላይ የዘለቀው ትዳራቸው በኢትዮጵያ መዝናኛ ስፍራ ውስጥ ካሉት ዘላቂ ትዳር አንዱ በመሆን እንደ ምሳሌ ሲጠቀስ ቆይቷል። በቅርብ ዓመታት ዳግማዊት መድረክ ላይ ደጋግማ ባትታይም ድምጿ፣ ስራዎቿና ተጽዕኖዋ አሁንም ያስተጋባሉ። በሙዚቃዋ ውስጥ ስሜትን ያፈሰሰች አርቲስት፣ በትወናና በሙዚቃ ስራዋ ራሷን አንድ እርምጃ ከፍ ያደረገች ሴት፣ በችሎታዋና በትዕግስቷ ሁለቱንም ተመልካቾችና መጪዎቹን ተዋናዮች ያነሳሳች አርቲስት እንደነበረች ይታወሳል። በሙዚቃ ውድድር ተነስታ ዳግማዊት ከልጅነቷ ጀምሮ ለሙዚቃና ለመድረክ ስራ ያላትን ፍቅር አሳይታለች። ቀስ በቀስ የሙዚቃ አልበም አውጥታለች። የፍቅር፣ የናፍቆትና የትዝታ ስሜት የሚያንጸባርቁ ዜማዎች ድምጿን ብዙዎቹ የትውስታ ደወል ብለው የሚጠሩትና የናፍቆት ጥም ቆራጭ ሆኖ የተቀመጠ ነው። እንደ የትዝታ ንግስት የሚለውን ስም እንድትጎናጸፍ ረድቷታል። የቅርብ ዓመታት ምርጫዎቿ። ከቅርብ ዓመታት ወዲህ ዳግማዊት እንደ አንድ የሙዚቃ ባለሙያ አሁን ላይ የሙዚቃ ስራዎቿን መስራት ከባድ ነው ስትል ተናግራለች። ምንም እንኳን የቆዩና አዳዲስ ስራዎች በእጇ ቢኖራትም የሙዚቃ ወይም የጥበብ ዘርፍ ሁኔታ አለመመቸት ብዙ አዳዲስ ስራዎችን ከመስጠቷ ወይም በስፋት ከመስራቷ እንድትገለል እንዳደረጋት አስረድታለች። አያይዛም ለምሳሌ የሌሎች ሰዎች ሙዚቃ መጫወት አቁሜያለሁ ብላ ተናግራለች። ይህም ከቀደምት ስራዋ ጋር ከተያያዙት አንዳንድ ክፍተቶች ለመውጣት የፈጠራ ወይም የግል ውሳኔ ያሳያል። ዳግማዊት ወደፊት ለሚመጡ አርቲስቶች ስለ ኦሪጂናልነት እንዲያስቡ ምክር ሰጥታለች። በሷም ይሁን በሌሎች ያለፉ ስራዎች ላይ ከመተማመን ይልቅ አዲስ ዘፋኞች ትኩስና የራሳቸውን የፈጠራ ስራዎች በማዘጋጀት ላይ ማተኮር አለባቸው ብላለች። የዳግማዊት የትዳር ጉዳይ። አርቲስት ዳግማዊት ፀሐዬ
ገና በለጋነት እድሜዋ ገና በወጣትነቷ ከታዋቂው የፊልም ባለሙያ ሳምሶን ታደሰ ቤቢ ትዳር የመሰረተች ሲሆን በነበራቸው ፍቅርና መተሳሰብ በወቅቱ ብዙዎችን የሚያስቀና እንደነበረ የሚታወስ ነው። በትዳር በቆዩባቸው ዘመናት የ10 ዓመት አኒቨርሰሪያቸውን አብረው ድል ባለ ድግስ አክብረዋል። ሆኖም ምክንያቱን ለመናገር ባልፈለጉበት ጉዳይ ትዳራቸው ፈርሶ ለማመን በሚከብድ ሁኔታ እስከ መለያየት ደርሰዋል። ገና ከጅምሩ የሁለቱ ትዳር እንዳይፈርስ ብዙ ታዋቂ ሰዎች የቻሉትን ጥረት ያደረጉ ሲሆን ከነዚህም ውስጥ ጋዜጠኛና የሚዲያ ባለሙያ ሰይፉ ፋንታሁን እንዲሁም ፓስተር ቸሬ ይገኙበታል። ነገር ግን ከዛ ሁሉ ጥረት ምክርና ተግሳጽ አልፎ የመጨረሻው ውሳኔያቸው ወደ ነበረው የትዳር ፍቺ ላይ ደርሰዋል። በዚህም በአንድ ወቅት የፌስቡክ ጓደኛዋ የሆነችው ግለሰብ ጉዳዩን አስመልክታ ሐሳቧን እንዲህ ባለ መልኩ በራሷ ገጽ አጋርታለች። ትዳር የፈረሰባትን ሴት ባገኛችሁት አጋጣሚ የምትነቅፉ የምትሰድቡ ሰዎች ሴቶች ላይ ለሚደርሱ ጥቃቶች ሁሉ ዱላ ያቀበላችሁ መሆኑን ወቁት፣ ረፉ። ታዲያ ትዳር በምንም ቢፈርስ ከወንዱ ይበልጥ ኃላፊነትን የምትሸከመው ሴት ሆና ሳለ ወንዱ ዝም ብሎ ሴትን እየለዩ ፈት ወይም ሲንግል ማለት ሴትን የማጥቂያ መንገድ ነው። ይህንን ፍርጃ ፍራቻ ነው ብዙ ሴቶች ከገዳያቸው ጋር የሚኖሩት። ይህ የምላስ ዱላ ነው ሴቶችን አይሆንም ለማለት የሚያሰንፋቸው። የሴት ልጅን ስኬት በጋብቻዋ መፍረስ ብቻ የለካችሁ አታጣጥሏት። በተለይ ሴቶች ስንታችሁ ስለመጪው ህይወታቸው አውቃችሁ ነው ሴት ላይ ፈራጅ ሆናችሁ? ሴት ልጅ ትዳር ከመፍታት ይልቅ እያልኖሩ መኖርን እንድትመርጥ የሚያስገድዳትን ምላሳችሁን ከእህቶቻችን ላይ ሰብስቡልን። እስከ ሞት ድረስ እንድትኖር አታስገድዷት። ከትዳሩ ይበልጥ የሴት ልጅና የልጆቿ ህይወት ይቀድማል። ስንት ሴት ስትሰበር እና ስንት ሴት ስትሞት ነው ይሄ ነገር የሚያበቃው? በየሰበቡ ሴትን ልጅ መስደብ ጥቃት መፈጸም ነው። ዳግማዊት የቀነኔን ጥቃት ስትቃወም የተባለችውን ካየው በኋላ ቢሆንም ይህ ስለ ብዙ እህቶቼ ነው። ዳግማዊት እህቴ አትስሚያቸው፣ ማንም ከአንቺ የተሻለ ንጹህ የለም እዚህ በማለት በወቅቱ ዳግማዊትን ለሚተቹ ተግሳጽን ለራሷ ለዳግማዊት ደግሞ ምክርና ድጋፏን ገልጻለች። አርቲስት ዳግማዊት ፀሐዬ ላይ ሲዝትና ሲያስፈራራት የነበረው ግለሰብ በቁጥጥር ስር ዋለ። ከትዳር ፍቺዋ በኋላ ያጋጠማት ዛቻና ማስፈራራት። ድምፃዊት ዳግማዊት ፀሐዬ በማህበራዊ ሚዲያ አማካኝነት ለረጅም ጊዜ ሲያስፈራራትና ሲያንገላታት የነበረው ግለሰብ በፖሊስ ቁጥጥር ስር መዋሉን በፌስቡክ ገጿ አስታውቃለች። የግለሰቡ መያዝ በብዙዎች ዘንድ እፎይታን ሲፈጥር ጉዳዩ በማህበራዊ ሚዲያ ላይ ሰፊ መነጋገሪያን በመፍጠር ሴቶች በኦንላይን ላይ የሚደርስባቸውን ጥቃት የሚሰጠውን ማህበራዊ ምላሽ በድጋሚ እንዲፈትሽ አድርጓል። ዳግማዊት በማህበራዊ ገጿ ላይ ትዝ አላችሁ፣ እሱ ካልተያዘ ኢትዮጵያዊነቴን እሰርዛለሁ ብዬ ነበር፣ ተመስገን ለሁሉም ጊዜ ያለው፣ ወንጀለኛው ተይዟል ስትል የደረሰችበትን የስነ ልቦና ጫናና የግለሰቡን መያዝ ተከትሎ የተሰማትን እፎይታ ገልጻለች። መግለጫዋ ግለሰቡ በሌሎች ሰዎች ላይም የገንዘብ ማጭበርበር እንደፈጸመ ምንጭ የሰጠ ሲሆን ተከሳሹ ለፍርድ እንዲቀርብም አስታውቃለች። ድምፃዊቷ ላደረጉላት ፈጣን ምላሽ የአዲስ አበባና የፌዴራል ፖሊስን አመስግናለች። የዳግማዊት ጉዳይ ይፋ ከሆነበት ጊዜ ጀምሮ በማህበራዊ ሚዲያ የአድናቂዎቿ ድጋፍ ሲጎርፍላት፣ በሌላ በኩል ደግሞ እሷን ተጠያቂ የሚያደርጉና ጥቃቱን የሚያቃልሉ አስተያየቶች ሲሰነዘሩ ቆይተዋል። ይህንን ተከትሎ በርካታ የማህበራዊ ሚዲያ ተጠቃሚዎችና አክቲቪስቶች ተጠቂን ላይ የመፍረድ ባህልን በጽኑ አውግዘዋል። አንድ በስፋት የተጋራ አስተያየት እንደሚለው ዳግማዊት እናትና 3 ልጆችን ብቻዋን የምታሳድግ ሴት ናት። የደረሰባትን ነገር በሙያዋም ሆነ በግል ህይወቷ እያሳበብን መልሰን እሷን የምንወቅሰው በምን አግባብ ነው ሲል ይጠይቃል። አስተያየቱ አክሎም በሴቶች ላይ ጥቃት ሲደርስ የሚነሱትን የተዛቡ ጥያቄዎች ይተቻል። ተደፈርኩ ስትል ምን ለብሰሽ ነበር? ተደበደብኩ ስትል ለምን አናደርሽው? ተዛተብኝ ስትል ለምን መልስ ሰጠሽው? እነዚህን ጥያቄዎች አጥቂውን ትቶ
በተጠቂዋ ላይ ማተኮር የችግሩ ስር የሰደደ መሆኑ ያሳያሉ ሲሉ ብዙዎች ይስማማሉ። በመሆኑም የዚህ ግለሰብ መያዝ ለድምፃዊትና ለሌሎች ተጠቂዎች የፍትህ ተስፋን የሰጠ ቢሆንም ጉዳዩ በሴቶች ላይ የሚፈጸሙ ጥቃቶችን ተከትሎ የሚመጣውን የተዛባ ማህበራዊ ፍርድና ተጠቂዎች ላይ የሚደርሰውን ውንጀላ ለመመርመር እንደ አዲስ መነሻ ሆኖ እንዲያገለግል አሳስበዋል። ለዛሬ ያስኩላችሁ መረጃ ይህን ይመስል ነበር። በቀጣይ በሌላ መረጃ እስክንገናኝ ሰላማችሁ ይብዛልኝ።